ሰላም ተመልካቾቻችን፣ በዛሬው ቱቶሪያል እንዴት በአፍተር ኢፌክት ተጠቅመን ራሱን በራሱ የሚጽፍ የሚመስል ቴክስት እንዴት እንደምንጽፍ እናያለን። በዚህ ቴክስት እኛ ሰው የጻፈው ሳይሆን ጀስት ራሱን በራሱ አፒር እያደረገ የሚጽፍ ቴክስት እንዴት እንደምንጽፍ እናያለን። ይሄ በጣም ወሳኝ ኤዲት ነው። ቪዲዮ ኤዲት ምናምን ስታደርጉ የምትጠቀሙት ነው። ለሞሽን ግራፊክስ ምናምን ብዙ ጊዜ የምንጠቀመው ነው። መጀመሪያ ምንድነው የምናደርገው? ኢምፖርት እናደርጋለን ቪዲዮ። እኔ እዚህ ቪዲዮ ላይ ነው መጻፍ የምፈልገው። ከዛ ቴክስት እጽፋለሁ። ለምሳሌ ዋተር ልበል፣ ዋተር ብዬ እጽፋለሁ። ከዛ ዋተር የሚለውን ወደ መሀል ላምጣው። ከለሩን ምናምን መቀያየር እችላለሁ። እዚህ ጋር ኢሴንሻል ግራፊክስ ላይ ሄዳችሁ ከለር ማብራት ትችላላችሁ። ለምሳሌ ነጭ ላድርገው፣ ጀስት ነጭ ማድረግ እችላለሁ። የተመቻችሁን ከለር ማድረግ ትችላላችሁ እንደ ቪዲዮአችሁ መጠን። ከዛ በድለው እናደርገው። መጀመሪያ ቴክስት የሚለውን እንነካለን። ከዛ እዚች ጋር የፔን ቱል አለ። ፔን ቱል የሚለውን ትነኩታላችሁ። ከዛ እዚህ ጋር በፔኑ ስትሬት ያውኑ ወተር ብለን የጻፍነውን ፊደሎች ራሱን ማስመር እንጀምራለን። እየነካን ክሊክ እያደረግን ማለት ወደ ታች የወሰድን ክሊክ እናደርግና ራሱን ወተር የሚል መጀመሪያ ምንድነው የምናደርገው? ወተር የሚለውን እንደዚህ እንትን እንላለን ማለት ነው። በፔን ቱል ተጠቅመን እንዲህ እንስላለን እላዩ ላይ። እዚህ ጋር ለመሸጋገሪያ ቀጥታ አድርገዋለሁ። ትንሽ ኤ ፊደል ታስቸግራለች። እንደዚህ አደርገዋለሁ ወደ ታች። ከዛ ጀስት እንዲህ ያደረጋችሁ የቀሩትንም በቃ ላይክ። እዚህ ጋር ግን መጠንቀቅ ያለባቸው አንድ ነገር ምንድነው? እዚህ ቴክስቶች ሲሻገሩ አንዳንዴ ኤዲት ካደረግን በኋላ ሊያስቸግሩ ይችላል እና ፕሮፐር የሆነ መንገድ መጠቀም አለባቸው። አሁን እኔ ወተር የሚለውን የተለያዩ ፊደሎች ደግሞ የተለያየ የራሳቸው የሆነ ስታይል ነው ያላቸው። በአንድ ጊዜ እንደዚህ ጀስት ስላሰመራቸው አይሰሩም። ስለዚህ ምንድነው የምታደርጉት? በትክክል ከአንዱ ወደ አንዱ መሸጋገሩን ቼክ ታደርጋላችሁ መጀመሪያ ማለት ነው። ከዛ በኋላ ላይ ግን ኤዲት ይደረጋል። ኤዲት ማይደረግ ነገር አይደለም፣ ግን ከዛ በፊት እንዴት እንደሚደረግ መጀመሪያ ማወቅ አለባችሁ። እዚህ ጋር ትንሽ ወደ ላይ ከፍ ላድርገው። ያው ከዛ ወደ ኢ ፊደል ይሄዳል። ከዛ ኢን እንደዚህ ብንሰራ አሁን ብዙም ቶሎ ለመስራት አያስቸግርም። ከላይ ወደ ታችም መሄድ ትችላላችሁ። ጀስት እኔ ለማሳየት ለቱቶሪያል ያህል ነው የምሰራው። ወደ መሃል እየሳባችሁ ነው የምትሰሩት። እዚህ ጋር አሁን ወደ ዳር ከወጣም ያስቸግራል፣ በኋላ አይታይም ጽሁፉ። ስለዚህ ወደ መሃል እናደርጋለን። ከዛ አርን እንደዚህ እንጨርሳለን ማለት ነው። መጀመሪያ ይሄን እንደዚህ ታደርጋላችሁ። ከዛ ምንድነው የምናደርገው? አሁን አድርገን ጨረስን። ይኸው ይታያል ሙሉ። ከዛ በኋላ እዚህ ኢፌክት ላይ እንመጣለን። ከዛ ጀነሬት፣ እዛ ስትሮክ ሚል ነገር እንፈልጋለን። እዚህ ጋር ስትሮክ። ስለዚህ ስትሮክ መጣ። ምንድነው የምናደርገው? ጀነሬት ስትሮክ እንለዋለን። ስለዚህ ስትሮክ ራሱ ይሰራል። እዚህ ጋር አሁን ስትሮክ ሰራ። አያችሁ፣ ነጭ ነው እሱም ከፊደሉ ጋር። ከለሩን መቀየር ትችላላችሁ። ይህ የስትሮኩ ነው። አሁን ምንድነው እዚህ ጋር ሪቪል ኦሪጂናል ኢሜጅ የሚለውን ስለነካው ነው እንጂ ቀዩ ይታይ ነበር። ስለዚህ እናንተም ታደርጋላችሁ። እችኛዋ ፔይንት ስታይል የምትለዋን ከታች ያለችዋን፣ ከዚህ ኤንድ ከሚለው ታች ያለችዋን ማለት ነው። ሪቪል ኦሪጂናል ኢሜጅ የሚለውን ማድረጋችሁ እንዳትረሱ። ከዛ ኤንድ የሚለው ላይ ትመጡና ዜሮ ታደርጉታላችሁ ለመጀመሪያው። ከዛ እዚህ ጫፍ ላይ ትሄዱና የምትፈልጉበት ቦታ 100 ታደርጉታላችሁ። ስለዚህ ከ0 እስከ 100 ድረስ እስኪሄድ ድረስ ምን እያደረገ ይመጣል? የተደበቀውን እያሳየ ይመጣል ማለት ነው። ይሄው እንደዚህ ማለት ነው። አሁን ይሄ ኤዲት ያስፈልገዋል፣ ግን ጀስት ጀነራሊ እንዴት እንደሚሰራ ለማሳየት ነው። ይሄን ኤዲት ስናደርገው ደግሞ ምንድነው የምናደርገው? መጀመሪያ እዚች ጋር ትንሽ ፖዚሽናቸውን እንትን ልበል። ምንድነው የምናደርገው? መጀመሪያ እዚህ ጋር ወተር ሚል አለ። ከዚህ ቦታ ነው ወደዚህ የሚመጣው። ስለዚህ ቶሎ ብሎ እንዲሆን ከፈለኩኝ በዚህ መንገድ ኪፍሬሙን ወደ ጎን በማስጠጋት ወደ ጎን አስጠጋዋለሁ። ስለዚህ ቶሎ ይፈጥናል ማለት ነው፣ ቀስ አይልም። እዛ ቶሎ ደግሞ አፒር እያደረጉም ስለሆነ
ምንድነው ማረገው እነዚህን ነገሮች እነዚህን ቱሎች ተጠቅሜ ኢንቴንሲቲያቸው ምናምን መጨመር መቀነስ እችላለሁ ማለት ነው። ይኸው ለምሳሌ ይኸው እንደዚህ ባረግ ብዙም እዚህ ጋር እንትን አይልም። ስጨምር ይቀንስ ይሄን ስቀንሰው እዚህ ጋር ያለው ስትሬንግዙ ይቀንሳል። ሌሎቹን አፌክት አያደርግም ማለት ነው ጎረቤቶቹን። ግን ትንሽ ደብዘዝ እያለም ደግሞ ይመጣባቸዋል። ስለዚህ ትንሽም ደግሞ ጨመር ማድረግ አለባችሁ። ትንሽ ጨምረዋለሁ። ስለዚህ እዚህ ጋር ምንድነው የማደርገው ትንሽ ጨምረዋለሁ። አሁን በዚህ መንገድ ይሄኛውን ደግሞ ምንድነው የምናደርገው የዚህኛውን ፓርት ቶሎ እንዲመጣም ደግሞ ያው ኪፍሬሞችን ወደዚህ ማድረግ ነው። ያው ይህም ትንሽ ኤዲት ያስፈልገዋል። ጀስት ለቲዩቶሪያል ያህል ነው። የተለያየ ፊደሎችን ስለምትጠቀሙ ፔንቱል ስትጠቀሙ እንዴት ማሻገር እንዳለባችሁ ምናምን እሱን ነገር በራሳችሁ ፊደል ማየት አለባችሁ። ያው የዛሬው ቲዩቶሪያል ይሄን ይመስል ነበረ። ሀሳብ አስተያየታችሁን ያው ኮመንት ላይ አስቀምጡልኝ። በቀጣይ ምን እንደምሰራ ምናምን እኔንም ሰብስክራይብ ብታደርጉ ደስ ይለኛል ቻናሌን። ይመቻችሁ።